ሲደፍራት ታናሽ ወንድሙ እግሮቿን ይዞለት ነበር። አይነ ስውር ስለሆነ ለአቅመ አዳም ያልደረሰ ታናሽ ወንድሙን አስገድዶ ለአቅመ ሔዋን ያልደረሰች ትንሽዬ እንቦቆቅላ ሕፃን ልጅ ደፈረ። ደግሞ እኮ መምህር ነበር፣ ያውም ልበ ብርሃን ነው የተባለለት፣ ብዙ ሴት ተማሪዎች የሚወዱት፣ በዙሪያው ተኮልኩሎ የሚስቁለት፣ የሚያወጋቸውን ወጎችና የሚነግራቸውን ታሪኮች እየሰሙ የሚደመሙበት ተወዳጅ የትምህርት ቤቱ መምህር ነበር። 1995 ዓመተ ምህረት የተከሰተ እውነተኛ ታሪክ ነው የምነግራችሁ። እዚህ ታሪክ ውስጥ እኔም ነበርኩበት። በነገራችን ላይ በዚህ እውነተኛ ታሪክ ውስጥ ዛሬ ከዓመታት በኋላ አንዲት የምንፈልጋት ምስኪን ነብሳለች እና ቪዲዮ እንዲደርሳት ካለችበት ሆና አቤት እንድትለን ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ይህንን ቪዲዮ ብዙዎች ጋር እንዲደርስ እንድታደርጉልኝ በትህትና ጠይቃችኋለሁ። 1995 ዓመተ ምህረት በአስራዎቹ ዕድሜ አጋማሽ ላይ ነበርኩኝ። የ9ኛ ክፍል ተማሪም ነበርኩኝ። ተወልጄ ካደግኩባት የደሴ ከተማ በጥቂት ርቀት ላይ ወደምትገኘው ገራዶ ከተማ ልወስዳችሁ ነው። ገራዶ 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 ያለሽው እኔ አልመላለስ ተብሎ የተዘፈነላት ገራዶ። በእርግጥ ስለ ገራዶ ላወጋላችሁ አይደለም፣ ገራዶ ውስጥ ስለተከሰተው ገጠመኝ ላጫውታችሁ እንጂ። እንደነገርኳችሁ እኔ ገራዶ በ1995 ዓመተ ምህረት ለ1 ዓመታት ያክል ተመላልሻለሁ። ለ2 ሳምንታት ከቆየው በኋላ ግን አንድ በአይነቱ እንግዳ የሆነ እንደው በዛ እድሜ ካነበብኩትም ከሰማሁትም ታሪኮች ሁሉ የሚዘገንነው ታሪክ ሲከሰት ምስክር ለመሆን በቃው። በአንዱ ቀን ምሽት ከዘመዶቼ ቤት አምሽቼ እኔ ወደሚሄድበት መንገድ ላይ ያለው አንድ በሰንሰል እጅብ ያለ ጠባብ መንገድ መካከል ላይ አንዲት ሕፃን ልጅ ተቃስታለች። ወደ ሰንሰሉ ጠጋ ብዬ እማ ምን ነክቶሽ ነው? ምን ሆነሽ ነው? ቤተሰቦችሽስ እዚህ ምን ታደርጊያለሽ? አልኳት። ከሰውነቷ መጫጨት፣ ከፊቷ መጠውለግ፣ ከከንፈሯ መሰነጣጠቅ፣ ከዓይኖቿ ስቃይ ተሸክሞ መሞጭሞጭ አኳያ ስትታይ 10 ዓመትን እንኳን የዘለቀች አትመስልም። በጣም ሕፃን ትመስላለች። ሚሚዬ ልላትም ዳድቶኝ ነበር። ኋላ ውሃ ስትል ጠየቀችኝ። ከዘመዶቼ ቤት ራቅ ብያለሁ። እኔ ወደሚሄድበትም ትንሽ ያስኬዳል እና በእጄ ላይ ውሃ ስለሌለ ሚሚዬ ውሃ አልያዝኩም፣ ግን እኔ ወደሚሄድበት እንሂድና ውሃ ሰጥሻለሁ ወይ ቤትሽ ላድረስሽ፣ ምን ሆነሽ ነው ብዬ ጠየኳት። አይ አልሄድም፣ ውሃ ብቻ ነው ፈልገው አለችኝ። ኧረ ተይ፣ የገራዶ ጅብ ይበላሻል፣ ከዚህ በኋላ እኮ ይመሻል፣ የገራዶ ጅቦች ደግሞ በጊዜ ነው የሚመጡት፣ ነይ እንሂድ፣ እኔ ጋ ግድ የለም አልኳት። ኋላ በእኔ እድሜ አይደለም ዛሬም ድረስ ሲሰማ የሚያሳስብ የሚያስደነግጥ ልብ የሚሰብር ንግግር ተናገረች። አይ የገራዶ ጅቦችማ ተጠይፈውኝ አደሩ እኮ አለች። ምን ብዬ ጠየቅኳት። እንዴት ስላት እዚሁ ነው ያደርኩት፣ ግን ጅቦቹም ሳይነኩኝ አደሩ፣ እኔም ስሰቃይ አደርኳል። እንዴ ቤትሽ የት ነው? መኖሪያሽስ? ዘመዶችሽስ? ስል የጥያቄ ማዕት አስጎደጎድኩባት። የሆነችው በፍጹም አልገባኝም። ዘመዶቼ እዚህ አይደሉም፣ ወደ ንፋስ መውጫ ናቸው። አስተምርሻለሁ ብሎ ከቤተሰቦቼ ያመጣኝ የሩቅ ዘመዴ ከወንድሙ ጋር ሆኖ ደፈረኝ አለች። የሰማሁትን ማመን አቃተኝ። ትርጉም ሰጥቼ ለመገንዘብ ጥቂት ሰዓታትም ሳይፈጅብኝ አይቀርም። ማን የደፈረሽ እናቴ ስል ጠየኳት። መምህሩ ደፈረኝ ብላ ማንነቱን ስትነግረኝ ግን ላምናት አልፈለግኩም። በጣም ደነገጥኩኝ። መምህሩን አውቀዋለሁ። እንዲያውም ፊቶቼን እየነካካ የአፍንጫዬን ቅርጽ፣ የከንፈሬን ትልቅነትና ትንሽነት፣ የአይኖቼን ከለር፣ የፊቴን ቀለም፣ የፀጉሬን መከርደድ እና መለስለስ ሳይቀር እጆቹ እየነካካ የኔን ብቻ ሳይሆን የብዙዎቹን ሴት ተማሪዎች ልብ የሚያነወልለውና ቁጭ አድርጎ ታሪክ እየነገረ የሚያስቀን ያ የምንወደው አስተማሪ ስም ስለተጠራ አላመንኳትም።
እርግጠኛ ነሽ ብዬ ደግሜ ጠየኳት። እንዲያውስ እንደ ወንጀለኛ ምን ያስዋሽሻል ልላት ሁሉ እንደከጀለኝ አስታውሳለሁ። በኋላ ግን ቀሚሷን ገለጥ አድርጋ ላዩ ላይ የደራረቀ የደም ነጠብጣብ ልብሷ የራዘበትን ደም ስታሳየኝ እንግዳ ተገባሁ። በቃሽ ነይ ተነሽ፣ ፖሊስ ጣቢያ እንሂድ፣ እኔ ፖሊሶቹን አውቃቸዋለሁ ስል ተማጸንኳት። ይህን እንደሰማች ብድግ አለች። ይኸውልሽ የእውነት እንደምትዩ ተደፍረሽ ከሆነ በሕክምና ስለሚረጋገጥ ምንም አታስቢ፣ ነይ እንሂድ ብዬ አፋፍሼ ካለችበት ተያይዘን ወደ ፖሊስ ጣቢያው አመራን። ፖሊሶቹም እግዚአብሔር ይስጣቸው ሁኔታዋን ሲያዩ በብዙ ጥያቄ አላፋጠጧትም። ማን እንዳደረጋት ብቻ ከነገረቻቸው በኋላ ከሴት ፖሊሷ ጋር በመኪና አድርገው ማደር የለባትም እንዳደረች ስለሰማን ከዚህ በኋላ ካደረች ለምርመራው ከባድ ስለሚሆን መደፈሯ መረጋገጥ አለበት ብለው ክብረ ንጽሕናዋ መሄዱንም ስላወቁ ቶሎ ብለው ወደ ሕክምና ይዘዋት ሄዱ። ወደ ደሴ ከተማ ተወሰደች። እኔ ደግሞ መምህሩን ሊያመጡ የሄዱትን ፖሊሶች በጉጉትና ትዕግስት በማጣት ከዚህ እዛ እየተሽከረከርኩ መጠበቄን ቀጠልኩ። ከጥቂት ደቂቃዎች በኋላ መምህሩ መጣ። በረንዳ ላይ ያስቀመጡት። በእርግጥ ፖሊስ ጣቢያው እንደ ፖሊስ ጣቢያ አይደለም፣ የእንጨት ቤት ነው። ጥቂት ግማሽ ወገቡ ድረስ ጭቃ የተመረገ ብዙ ፋሲሊቲዎችም አልነበሩትም። ግን ብዙ ፖሊሶች ነበሩ። ሁሉም በጥያቄ ያፋጥጡት። ቆሜ እየሰማሁ ነበር። እንዴት ነህ መምህር አልኩት። ማንነቴን ስላወቀ ደነገጠ። ምን ታደርጊያለሽ እዚህ ሲል ጠየቀኝ። ዘመድህን ደፍረህ እንደ ጣልቃት ያገኘኋት እኔ መሆኑን አልነገሩህም አልኩት። ጥርሱን ነክሶ እያንቀጫቀጨ ተነስቶ ሊደበድበኝ ሁሉ መጋበዙን አልረሳውም። እኔም አካባቢ ያለ ድንጋይ ነገር ስፈልግ ነበረ። ውስጤን የተቆጣጠረው ስሜት በድንጋይ ጭንቅላቱን በርግደሽ ጣዩ የሚለኝ እንጂ ሌላ ምንም አልታየኝም ነበር። ፖሊሶቹ አባበሉኝና ታየው ግድ የለም ለሕክምና ምርመራዋን ፖሊሷ ይዛ እስክትመጣና እስክንታዘዝ ድረስ እዚሁ እኛ ጋር እንዲያርፍ እናስቀምጠዋለን። አንቺም ወደምትሄጅበት ሂጂ፣ ግን እንዴት እንዳገኘሻትና አንዳንድ ነገሮችሽን ቃልሽን ስጪ ተብዬ ሁኔታውን አስረድቼ ወደሚሄድበት ሄድኩኝ። ከዛ በኋላ ከልጅቱ ጋር አልተገናኘንም። ፖሊሶቹ ግን መረጃውን በየጊዜው ይሰጡኝ ነበር። ኋላ ሰውየው ለፍርድ ቤት እንደቀረበ፣ ቀነ ቀጠሮ ሂደት ላይ እንደሆነ፣ እሷን በትክክል መደፈሯ እንደተረጋገጠ፣ ትንሽ ወንድሙም ይሄንን ያደረገበት ጊዜ እድሜው ስላልደረሰ ሌላ ቅጣት ይቀጣ ወይም የማስተማሪያ ይሆን የሚለውን እያዩ እንደሆነ ነገሩኝ። በዚህ በጣም ተደስቻለሁ። ግን እሷን ላገኛት አልቻልኩም። ጉዳዩን የያዙት የአማራ ክልል ሴቶች ጉዳይ መሆናቸውን፣ ልጅቱ ወደ አካባቢዋ መወሰዷን፣ እርዳታ እየተደረገላት እንደሆነ፣ መደፈሯ ብቻ ሳይሆን የፌስቱላ ችግርም እንዳጋጠማት ነግረው አስረዱኝና አመሰገኑኝ። እሷን ግን ከዛ በኋላ አላገኘዋትም። ሁልጊዜ አስባለሁ፣ እንዴት ትሆን ብዬ እጨነቃለሁ። በነገራችን ላይ 1997 ዓ.ም ደሴ ከተማ ምርጫ 97 ማለት ነው 11ኛ ክፍል ተማሪ ሆኜ ያው የነበረውን ረብሻ ታውቁት የለ ወይን ቤት ገብቼ ነበረ። ያን ጊዜ ማንም ባገኝ ጥሩ ነው። ያን እንደ ፋሬ አይነ ስውር መምህር ስሜ ሲጠራ ሰምቶ ነው መሰለኝ ዘመድ ሊጠይቀኝ ሲመጣ እሷ ናት ብሎ ሲጠይቅ ሰማሁት። በርካታ ሰዎች አስጠነቀቁኝ፣ አጠገቡ እንዳደርሽኝ መጥፎ ሰው ነው ብለው። ዛሬ ይህን ታሪክ እንዳካፍላችሁ ያደረገኝ መቀጣቱን መታሰሩን ስለማቅ እስሩን ጨርሶ መውጣቱን ስለሰማሁኝ ዛሬ ማንነቱን መግለጽ አልችልም። ምክንያቱም ሰውየው የተቀጣበትን ጨርሶ ወጥቷል። እሱ ዛሬ አሉ አግብቶ ወልዷል። እሷስ እንዴት ትሆን? የኔ እናት ሻርሽ ወይ ታይም ሂል ኤቭሪቲንግ ይሉ የለ ዳንሽ እንዴት ሆንሽ? ወለድሽ? አንቺስ መውለድ ችልሽ ይሆን? እና ዳንሽ ወይ እንዴት ሆንሽ? አንቺስ እናቴ አግብተሽ ወለድሽ? እባክሽን እስኪ ከቻልሽ ደህንነትሽን አሳውቂኝ። እንዴት እንደሆንሽ ንገሪኝ።